አንድ ጊዜ አንድ 80 ዓመት ሽማግሌ ራሳቸውን ሳቱ። ከዛ ትልቅ ሆስፒታል ወሰዷቸው። ኦክሲጅን ተደረገላቸው። በራሳቸው መተንፈስ ስለማይችሉ ኦክሲጅን ተደረገላቸው 3 ቀን። ከ3 ቀን በኋላ ወደ ራሳቸው ተመለሱ። ነቁ። ሲነቁ በቃ አሁን ራሶትን አውቀዋል፣ ድነዋል፣ በሰላም መሄድ ይችላሉ፣ እቃዎትን ሰብስቡ አለና አንድ ዶክተር ቢል አመጣላቸው። ሲያመጣላቸው $100,000 ይላል። ምንድነው ይሄ? ምንድነው እንዴ አባቴ? ይሄን 3 ቀን በእኛ ሆስፒታል ኦክሲጅን ላይ ነበሩ፣ እየተነፈሱ ያሉት እየከፈሉ ነበር። ስለዚህ የተጠቀሙበት ኦክሲጅን ነው። ሌላ ምንም የሰጠኑት ነገር የለም። እዚች ላይ የተደረገለት ኦክሲጅን ነበር። ስለዚህ በዚህ ኦክሲጅን ነው 3 ቀን የተነፈሱ። ስለዚህ ለሱ ክፍያ ነው ለሱ ክፍያ። በጣም ጮሁ፣ በጣም አለቀሱ። በጣም ሰው ሁሉ ተሰበሰበ። ምን ሆነው ነው? እኛ እንክፈልልዎት፣ መዋጮ ይደረግ፣ የሚከፍሉት ነገር ነው። እኔም ማለቅሰው የምስጋና እንጂ የሐዘን አይደለም። ለምን 80 ዓመት ሙሉ ተሸክሞኝ በነፃ ኦክሲጅን እየሰጠኝ እንዴ የ80 ዓመቱን ቢያስከፍለኝ እኔ በምን አቅሜ ከፍል ነበር? እናንተ የምናመሰግንበት ብዙ ምክንያት አለ። ብዙ ነው ያለን ምስጋና። ለዚህ ነው ዳዊት ተኛው አለ፣ አንቀላፋው አለ፣ እግዚአብሔር አለ ደግፎኛልና ነቀዋል። ብዙ ሰው ተኝቶ ይቀራል። እንደው ካልጋ ራሱ ብላችሁ ስትነሱ ቴንክ ዩ ጋድ ስላልተሰራው ስራ ስላልሆነላችሁ ነገር እያሰላሰላችሁ አትነሱ። ከእንቅልፋችሁ ብድግ ስላል ሞባይላችሁንም አትነሱ። የሆነ አስደንጋጭ ሰበር ዜና ሰምታችሁ አይምሯችሁን አታክ ያደርግ። መጀመሪያ አመሰግናለሁ። ዋው ነቃ፣ ተኝቼ አልቀረውም። መንቃት የቻልኩት ባንተ ነው። ምን ማለት ነው? ምስጋና